ካርታ ምናምን ስትኝ እኮ ካርታውን ደግሞ እኔ አጋጣሚ እኔ ጋር ነበር ያለው ካርታው እኔ ጋር አስቀምጬዋለሁ እና አንቺን ነበር የምጠብቀው። ሱምዬ እኔ በጣም ስልክሽን አፈላልጌ በስንት መከራ ነው ያገኘሁት እና እኔ አሁን እንትን ልልሽ የፈለኩት ሰይድ ደግሞ ያስቀምጠልሽ እንትን ነበረ ካርታ ነበረ ለአንቺ ብሎ ያስቀምጠው እዛ አስፋልት ላይ መቃሙንና እንትን ማለት ማጨሱን አይታ ገና ለገና ልጁ ነው አብዷል ብላ በሰው አስመስከራ ካርታውን እንትን ለማሸጥ መሰለኝ እንትን እያደረገች ነው እየተሯሯጠች ነው ለማስጨረስ። ሰይድ እዚህ ነው ያለው። ልጅቷ ሰይድ እና ጀሚላ አንዋር አንድ ላይ ናቸው። ምን አለፋችሁ በቃ ሰይድ እዚህ ካለ ራሱ አይወስንም። ሰይድ ላግኝሽ ለኛ አገኘዋለሁ። እንዴት ነው እሷ እንዳለችው በአስቸኳይ ህፃኗን ልጅ አምጣ። ምን አይነት ምግብ ትመገብ፣ እንዴት ትመገብ፣ በአስቸኳይ ማለት ነው እንድታመጣ ነው የምፈልገው። በቃ ህፃኗን መልስ። ሌላ ነገር ሌላ አታካሮ ግራንጃ ምናምን አንፈልግም። የገረመኝ አንዋር ሳይሆን ሰይድ የሄደበት ርቀት ነው። አየከው እሱን የማግኘት ስላልቻለ በወንድሙ በኩል አስላካ ማለት ነው። ምንድነው ፋይዳው? ምንድነው ጥቅሙ? እኮ አሁን እኔ ጀሚላን ብቻውን ወስዶ ሊያሳድጋት ነው፣ ለአዩ ወስዶ ሊሰጣት ነው። ሲጀመር እኔ ካንቺ አንደበት ራሱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን ሰላም ናችሁ ወይ? እንዴት ናችሁ? ዛሬ ከሱመያ ጋር የተገናኘ ነው። ከንግስት ሱመያ ጋር የተገናኘሁት የተፈጠረ ትልቅ ችግር አለ። ያም ችግር ምንድነው ካላችሁ አስቸኳይ እፈልጋለሁ ብላ ስትጠራኝ ምን እንደሆነ እሱን ለማወቅና ለማረጋገጥ ነው የመጣሁት። ሲጀመር መጀመሪያ እስቲ አንቺ ሰላም በያቸውና ቤተሰቦችሽ። እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ዛሬ እንግዲህ አዳማ ነው የምገኘው ማለት ነው። ከአዲስ አበባ መጥቼ ያው እንደምታዩ እዚህ ጋር ኡመር አለ፣ እዚህ ጋር ደግሞ ታራ አለ ማለት ነው። እንግዲህ ሁለቱንም ጠራዋቸው። ምን ተፈጥሮ ነው መሰላችሁ? የሰይድ ወንድም አውርቶ የነበረ ማለት ነው በቴሌግራም ላገኝሽ እፈልጋለሁ፣ በጣም ለጥብቅ ጉዳይ ነው ነግራችኋለሁ። ሪከርዱን ሁላ አሁን አሰማችኋለሁ ማለት ነው። በጣም ለጥብቅ ጉዳይ ነው ፈልግሽ እና ቦታ ነበር በእኔ ስም ያለ ማለት ነው። እሱንም ቦታ ካርታው እኔ ጋር ነው ያለው። በአጠቃላይ አታሏት ነው። ጀሚላን ወስደዋታል። አዎ የሱመያ ልጅ ጀሚላን ወስደዋታል። ሲቀጥል ደግሞ አመጣጧ እንዴት ነው? እሷ እንትን ወረቀት የቤት አለ አይደል? ቤት ነው የቤቱ ካርታ አዩ ልትወስድ ነው ብሎ ነው ምክንያት ፈጥሮ አታሏት ነው። አይ ሰይድ አበደ ብላ አስመስክራ ምናምን እና ምንም ቢሆን የልጆችሽ ነው ነይ ምናምን ሲለኝ እኔ ደግሞ ለኔ ያዘነ መስሎኝ ከአዲስ አበባ ብድግ ብዬ መጣው ማለት ነው። በዛ ላይ ደግሞ አልቀረስኩም ሁላ ካሜራ ምናምን እንደዚህ አልቀረስኩም እንደሌላ ጊዜው ያው ወንድሙ ስለሆነ ለሁሉም ነገር ያው ካሜራ እዛ ትዞራለች እንዳይሉ ብዬ ምንም ነገር ብቻዬን ነው የመጣሁት። ለመጀመሪያ ጊዜ ብቻዬን ደግሞ ምን ማለት ነው ሱመያ እጅግ በጣም የምጠራጠረው አዩን ነው። ለምን መሰለሽ ትላንትና እንደውም ስትገርፊያት ለምን እኔን አልጠራሽም ነበር? ኧረ አንተን ከወንድ ለወንድ በወንድ አሳገተች ከምትል ወንድ ስለሆነ ነው እንጂ ያለቃቸውም ነበር ከምትል ብዬ ነው። ስለዚህ እሷን ስላስገረፍሻት ያንን ነገር አስባ እሷስ ተመሳጥራ ተንኮል አስባ ቢሆንስ? እንደውም በጣም ነው የምጠረጥራት እኔ እሷን አዩንም ጠረጥራት። አንዋር መጣና ከኔ ከአንዋር ጋር ቆሜ እያወራሁ ዞር ስል የሆነች ቀይ ልጅ በርቀት አየሁ ማለት ነው ጀሚላን እዛ ስትሄድ። አሁን እኛ እንዴት እናደርጋለን? ልጁ ደግሞ ዱርዬ ነው በቃ ሰው ይወጋል። ማን እንደዛ ስላስፈራራሻት እኔ እጅግ በጣም የጠረጠርኳት እሷ ነው። እንዴት ነው ደግሞ በተደጋጋሚ ቤትም አላገኘናትም። ግን ይሄ አዩ ጋር እኮ ሄድን፣ ቤቷ ሄድን እኮ ማን ምንም የለም እኮ ወፍ የለም። አሁን ይኸውልህ እኔ በርግጥ ማለት ነው እስካሁን ድረስ ብዙም ልቤም አልደነገጠም። ምክንያቱም ምንም ቢሆን አጎት ነው የሰይድ ወንድም ነው። የሰይድ ወንድም ደግሞ የፈለገው ነገር ቢሆን የወንድሙ ልጅ ምንም ነገር እንደማያረግ አውቃለሁ። ካላበደ ደግሞ እኔ መተው እርግጠኛ ነኝ ላይ አሳልፎ አይሰጥም። እሱም ቢሆን እኮ ምንም ያረጋል ብዬ አይደለም። ግን አንቺ ህፃኗ ያለመደችው ነገር ምን ትመገብ ምን ትብላ እንዴት ነው የሚያውቀው ታሪክ ነው። ሙሽ እሱ ጋር እኔ ከአባቷ ጋር ራሱ እንድትኖር አልፈልግም። ግን እኔ ያረጋጋኝ ነገር ምንድነው ለአዩ እንደማይሰጣት በጣም እርግጠኛ ነኝ። ሲጀመር ሲያወራ ምንድነው ማለት ይሄን ቪዲዮ ሰይድ ራሱ እኔ ደግሞ ምን መሰለህ አሁን እኔ እሱን ያልፈራውበት ምክንያት ማለት ነው እኔ ከኔ ውጭ ማደር የለባትም ነው እንጂ እንደውም በዚያው አጋጣሚ እንደውም ሳየው እሱ ራሱ ሰይድና እሱ ይመሳሰላሉ። አሪፍ ነው እንደውም እኔ አጎታችሁ ነኝ ምናምን ብሎ ነው የሳመው። እንደውም አጎትሽ ነኝ ያላት አጎቴ ነክ እያለችው ነበር።
እኔ ምንም አልመሰለኝም። ለምን ዙሮ አጎት ነው ማለት ነው። ከዛ ውጭ ግን ምን መሰለ እስከዛሬ ድረስ ከሚሰሩት ቪዲዮ ሳይ አንድም ቀን ስለኔና ስለሱ መታረቅ ነው እንጂ የሚያወራው አንድም ቀን መጥፎ ነገር ተናግሮ አያውቅም። የሆነ ጊዜ ራሱ እኔን ሲሰድቡኝ ማለት ነው ታው እንደዚህ አትበሉ ምናምን እያለ ሲቆጣ ነው ያየሁት። ሳየው በጣም ጥሩ ልጅ ነው። ለዛ ነው እኔ ምንም አልመሰለኝም ማለት ነው። እሱም ደግሞ ምናልባት በዚህ አጋጣሚ ጥሩ ነገር ያደረገ መስሎት ሊሆን ይችላል። ሲጀመር እኔ ያውቃለሁ እኮ ማለት ስለ ሰይድ ራሱ ማለት ነው እንደዛ ሲሰድቡት እነ ቡኒ ሲሳደቡት እቺ ቡኒ ነው ቡኒ የሚሏት ቡኒንማ ተዋት። እሷ ስትሳደብ አጠገቧ ቆሞ ትግስቱ ራሱ አልቆ ማለት ሴት ስለሆኑ መሰለኝ እኔ አመሉን አውቃለሁ። እኔ ሲጀመር እሷ ታያት በእናትሽ ሰው አይደለችም። ስለ እንትን ታወራለች ሲጀመር ስለ ሸቃለ ታውቃለች። ግን ይሄን ደማቸውን ተፍተው ደራሽ እንደሆኑ ራሱ አስተሳሰብ ዜራ። ስለዚህ አሁን ምንድነው የምታስበው? አሁን ሪከርዱን ላሰማክ ምን እንዳለኝማ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ ሱመያ? ደህና ነሽ? አለሁ አልሐምዱሊላህ። እንዴት ነሽ ሱመያ? የሆነ ነገር ልነግርሽ ነበረ። እቺ እብድ ሆነች ሴትዮ አዩ የምትባል ሴትዮ ቤቱን ምናምን ልሸጠው ነው መሰለኝ ካርታ ምናምን ስትኝ እኮ ካርታውን ደግሞ እኔ አጋጣሚ እኔ ጋር ነበር ያለው ካርታው እኔ ጋር አስቀምጬዋለሁ እና አንቺን ነበር የምጠብቀው። ሱምዬ እኔ በጣም ስልክሽን አፈላልጌ በስንት መከራ ነው ያገኘሁት እና እኔ አሁን እንትን ልልሽ የፈለኩት ሰይድ ደግሞ ያስቀምጠልሽ እንትን ነበረ ካርታ ነበረ ለአንቺ ብሎ ያስቀምጠው እና እሷ ደግሞ እንደዚህ ማበዱን ስትሰማ ካርታውን ምናምን በቃ ቤቱን ለመሸጥ ፈለገች እና ይሄን ነገር እኔ እንትን ስላልኩ ስለሰማ ማለት ከሷ ይሄን ነገር መረጃው ስለሰማው ለዛ ነው አንቺን ስልክሽን አፈላልጌ ልሰጥሽ የፈለኩት። እዛ አስፋልት ላይ መቃሙንና እንትን ማለት ማጨሱን አይታ ገና ለገና ልጅቱ ነው አብዷል ብላ ካርታ ፕላኑ እንትን ከድሬዳዋ ድረስ መጣ እንትኑ በሰው አስመስከራ ካርታውን እንትን ለማሸጥ መሰለኝ እንትን እያደረገች ነው እየተሯሯጠች ነው ለማስጨረስ አበደ ብላ አስመስከራ ካርታውን ለመውሰድ ከኔ ላይም እንትን እያለች ነው እና አንቺ ቶሎ በመጪ ይሻላል። ለዛ ብዬ ነው አንቺ ጋር ስልክሽን አፈላልገን የካርታውን ስም ለማስቀየር እየተሯሯጠች ነው እና ለዛ ነው አንቺን ስልክሽን አፈላልጌ የደወልኩለት ቶሎ ነይና እኔም ይሄን ነገር ለአንቺ ልሰጥሽ ነው እና እሱም ብዬ ተደዋውለን ቶሎ ብለሽ ዛሬ ነገ ሳትይ ወደ አዳማ በመጪ አይሻልም? እና ያለውን ነገር አንቺን ባለሽበት ቢሆን ይሻላል። ነይና ወደዚህ ካርታውን ልስጥሽ ላንቺ ያው ላንቺ ነው የሚገባው። ይሄንን ሪከርድ ሲልክልሽ ማለት ነው እንዴት ነው ያደረሽው? ቀጥታ ነው የመጣሽው ማለት አወራኝ ነይ ሲለኝ መጣሁ። እሺ ከዛ በኋላስ አንቺ ከመጣሽ በኋላ ማለት ነው ወረቀቶች እንደዚህ ፋይሎች ይዞ መጣ። ከዛ ይሄ እንትን ነው ይሄ ምናምን ነው ይሄ የሆነ ነገር ነው ይሄ ጂኒ ነው ይሄ ምናምን ሲለኝ ማለት ነው ዞር ስል እንደዚህ ስል በርቀት የሆነች ቀይ ልጅ እንዴ ጀሚላት እየሄደች ነው ስል አጢቃን ይዤ ነበር። እኔ ደግሞ ብቻዬን አይደል ስታገኙኝ ራሱ አጢቃን ይዤ ነበር። አንዋር ልጅቷ በቃ ችግር የለውም ስለ ልጅቷ እንዳታስቢ ብለ በባጃጅ ከምኔው ከፊት ለፊቴ እንደጠፋ። ይሄ ማለት በቃ ትልቅ ፕሮጀክት ተደርጎ ነው ትልቅ መጀመሪያውን እኔ ማለት ነው ውስጥ ነበር ተገናኘ ነው ማለት ነው የሆነ ግቢያ ላይ ባጃጅ ሄድኩኝ። ከዛ ከወረርኩኝ በኋላ እዛ ወርደን ያወራ ወረቀቱን ያሳየኝ ጀሚላ እንደዚህ ከጎኔ ቆማ ነበር። ቁጭ አትልም እሷ ያው ትሯሯጣለች። የሆነች ልጅ እንደዚህ ያጫወተቻት ነበር የሆነች ቀይ ልጅ ከጎኔ ማለት ነው። ግን ያው ሁሉም ቦታ ስንገባ ጀሚላን ስለሚያጫውታት ኖርማል ነው ብዬ ከዛ ዘወር ስል በር ላይ ደርሳ አየኋት። እንዴ ልጄ ምናምን ብዬ ብድግ ብዬ እኔ ሲፈጠር ስደነግጥ ማለት ምንም ማረገው ነገር የለም። ለምን አልጮሽም? ወይ አልመጣልኝም። ከዛ ችግር የለውም አንዋር ጀሚላ ስለው ችግር የለም በቃ ቁጭ አመጣታለሁ አለና ከት ነው አመጣታለሁ አለኝና አብረው ባጃጅ ውስጥ ገቡና ሄዱ። ሲሄድ እያየሽ ነው? ሲሄድማ ከዛ ደወለልኝና አይ አንድ ላይ በር ላይ ነው እንደዚህ ነው። እሺ እዛ ጋር ሰው ጠይቆሽ ነበረ? ደወለልኝና እንዳታስቢ እኔ ልጅቷ እኔ ጋር ናት ብሎ ሰይድ እንዲመጣ ነው እንጂና ላስታርቃችሁ ስለፈለኩ ነው እንጂ ሌላ ነገር አይደለም። ስሙ ምንም እንዳታስቢ እንዳትጨናነቂ አጎቷ ነኝ ምንም የሚያሳስብ ነገር የለም እኔ ጋር ናት። ይሁን እሺ ለማስታረቅ ብዙ የሆኑ ነገሮች አሉ ምናምን እኮ ስለው ስልኩን ጥርቅም ማድረግ ከዛ ስልኩ አይሰራም እንዳታስቢ ያለኝ እንዳላስብ አደረገኝ። ቆይ ልጅ ወስዶ ማስታረቅ ነው የሚሻለው አንቺን አግኝቶ አና አይ እኔ ሰይድ ከየመን መጥቶ እንዳይሆን ተጠራጠሩ። እኔ እዛ ብንል አሁን አይ አይደለም ሰይድ ማለት ነው አይሰጥም ልጅ እብድ ነው። ለኔም ወንድም አይደል እንዴ? ኧረ እኔ ፈለግ ጀመረኔ ቤቱን አጣሁት እንጂ ባገኘው እኮ ነው። እንዴት እናንተ ቤቱን አታውቁትም ነው? እኔ ቤቱን በፊት የማውቀው ቦታ ነበረ። አሁን የለም ሄድኩኝ። ቀኑ ሙሉ ስንዞር አይደል እንዴ ዋል ነው። ጀመር ልጅ ዱርዬ ነው። እባክህ የፈለክበት ቦታ
እኔ የምለው ማለት ነው እኔ ሁላችሁ አዩም አሁን ማለት ነው ቁጭ ብላ እየተቀመጠችው ሰይድ እዚህ ነው ያለው። ልጅቷ ሰይድ እና ጀሚላ አንዋር አንድ ላይ ናቸው። ምን አለፋችሁ በቃ ሰይድ እዚህ ካለ ራሱ አይወስንም ልጅ ሰይድ ላግኝሽ ለኛ አገኘዋለሁ። እንዴት ነው የምታስበው አንተ? በዚህ ፍጥነትስ እንዴት ሊመጣ ይችላል? ሰይድ ንፋስ ነው። እናንተ ቁጭ ብሎ አበርኩ ብሎ ብር የለኝም ሲል እውነት አድርጋችሁት ነው? ሰይድ በጣም ነው ብር ያለው። እውነትም አይደለም። አንተ ሰይድን አታውቀውምና ነው እንዴ? አሁን እኛ ምን ሰይድ ነው ሰይድ አንቺ የማታውቂው ይኸውልሽ እኔ ሰይድ ቆይ እኔ ለሰይድ ማለት ነው አበድክም ስለተናደርኩኝ አይደለም እውነቴን እኮ ነው ሰይድ አሁን ማለት ነው እኔ የራሱ ጉዳይ ይበድ ከፈለገ እሱ አውቆ ነው ያበደው እውነቱን አይደለም እንዴት ጨርስ ብር ይዋልቃል እኮ ቆይ ይኸውልሽ እኔ ይኸውልሽ አስረግጬ ልንገርሽ አሁን እንደዚህ አይነት ፕላን አውጥተው ጀሚላን ሲወስዷት ጭራሽ እንደዛ በመጀመሪያ እኔ ስትነግሪኝ እንደውም ደውለሽ ስትነግሪኝ ቀጥታ የጠረጠርኩት አዩን ነበር። አዩ ይኸውልህ አሁን ግን ሪከርዱን ከሰማሁት በኋላ ምን አሰብኩ መሰለሽ? ጭንቅላቱ አርቆ አያስብም። አዩ እሷ እዚህ ጋር ነው የምታስበው። እሷ ሲጀመር የምታስበው ገንዘብና ገንዘብ ላይ ብቻ ማለት ነው። ይኸውልህ አንዋር እኔ ልጄ ከኔ ውጪ የትም ቦታ ማደር የለባትም። ለምን እኔ ውጪ ሲፈጠር አድራ አታውቅም ማለት ነው። እና ማስጠነቀቀ ነገር እዛሃት እኔ ቀን ሙሉ ስንፈልገው ነው ያዋልን ቀን ሙሉ ማለት ነው። ቤቱንም አላገኘነውም። ከኔ ውጭ ማደር የለባትም። እኔ ለሰይድ መልእክት ማስተላልፈው በዚህ አጋጣሚ ማለት ነው ሰይድ አንተ ከዛ እስከምትመጣ ድረስ ጀሚላ እሱ ጋር መቀመጥ የለባትም። እንኳን እሱ ጋር አንተ ጋር መቀመጥ የለባትም። ለምን አላቅም። ምናልባት ሚስቱ ጥሩ ሰው ትሁን መጥፎ አሁን ክፉ ብትሆንስ ሚስቱ እኔ አላቅም። የት እንደወሰዳት ራሱ ቤቱ ይወሰዳት ምን ይወሰዳት ማለት ነው። ስለዚህ ልጄን አምጣት። እኔ ቤቱን ባገኘው እኔ በፖሊስ ራሱ አለቀም። ልጄን ሰረቀኝ ምናምን ብዬ ነው ማለት ነው ማስዘት ማለት ነው። ስለዚህ ይህ ሁሉ ነገር ከመፈጠሩ በፊት አንተ ለኛ አስበህ ነው አውቃለሁኝ። ግን ሰይድ አንተ ገና እስከምትመጣ አንተም ከሆንክ አስቀምጥ አንተ ጋር ውሰድ ብለህ ይሄን ፕላን አውጥተለት እንዲወስድ ያስደረግከው ደውልና ልጅቷን መልስላት በለው። እኔ እኛው ማለት ነው ሰይድ ንገረው ልጄን ይዞልኝ ይምጣ። እኔ በልጄ ቀልድ አላውቅም። አሁን ሰይድ ይሄ ቪዲዮ ራሱ ጋር እሱ ራሱ ደነግጣል አይደለም። እኔ ራሱ ይሄን ነው የምለው ማለት በቃ አንተ አሁን እያደረክ ያለው እቺ ህጻን ልጅ እንደ እናት ማንም የሚሆንላት የለም። የለመደችው ነገር የለም። ከሷ ውጪ ምንም የምታውቀው ነገር የለም። ምናልባት አንተ ያደረከው ነገር ሐሳብህ በጥሩ ሊሆን ይችላል፣ ግን ህፃኗ እንድትጎዳ ደግሞ አንፈልግም። እኔ እሷ የምትፈልገውን ነገር በሙሉ እንደማደርግ አትጠራጠር። ሁሌም ከሱመያ ጎን መሆኔን እወቅ። እሷ እንዳለችው በአስቸኳይ ህፃኗን ልጅ አምጣ። ምን አይነት ምግብ ትመገብ፣ እንዴት ትመገብ፣ በአስቸኳይ ማለት ነው እንድታመጣ ነው የምፈልገው። በቃ ህፃኗን መልስ። ሌላ ነገር ሌላ አታካሮ ግራንጃ ምናምን አንፈልግም። ሲጀመር ቤትም በፊት የነበርክበት ቤት ሄጄ አጥቻለሁ። ለቋል ነው ያሉኝ። ያልሄድኩበት ያልፈለግኩበት ቦታ የለም። እንደዚህ አይነት ነገር ደግሞ ሰምቼ ለምን ምንም ነገር የላይፌ ጥንቅር አይልም። ይሄ ደግሞ ማይሆን አስተሳሰብ ነው። ለዛ ሰይድም ደግሞ ንገረው። ምናልባት ከሱ ጋርም ተነጋግራችሁ ተሻርካችሁ ከሆነ የማይሆን አካሄድ ነው። በቃ ማይሆን አካሄድ ነው። ህፃኗን መልስ። አንተ ምንድን ነው የምትለው? ያው ይመለሳት አላለ ሶማያ እስከዛ አይዞ ታገዝ እና ስለዚህ አንቺም አይዞሽ አትጨናነቂ። ምንም አንደኛ ነገር እኔ ልረጋጋ የቻልኩት እንደዛ ስትይኝ እኮ ስሙን ራሱ መጥራት እስኪያቀትሽ ድረስ እንደዛ ስታወሪ በጣም ሌላ ሰው ነው የሚመስለኝ። በጣም ነው የደነገጥኩት። እስካገኝሽ ድረስ አላወኩም። የገዛ ወንድሙ ከሆነ ደግሞ ያኔ ነው የተረጋጋሁት። መሆን ያለበት አግኝተን መጀመሪያ ራሱ የለም። እኔ መጀመሪያ ደነገጥኩ እንጂ ከዛ በኋላ ታሰው ያው ዙሮ አጎቷ አንዋር ስትይ ነው የተረጋጋሁት እንጂ ሌላ ሰው ቢሆን ማለት ነው እንዴ! ኧረ ምድርና ሰማይን በሰከንድ ውስጥ ገላበጠው ነው። ሰው እኮ የሚያውቅ ሰው ነው ጠላት። ከሩቅ እኮ ጠላት አይመጣም፣ ከቅርብ ነው እኮ ጠላት የሚመጣ የታወቀ ነው። ስለዚህ አሁን እኔ ያንን ስላሰብኩ ያው አጎት ነው አጎት ጋር ስላለ ቢሆንም እንደተናገርከው ያንን ፕላን እንዳደረግከው አሁን እዚህ ማድረግ የለበትም። እሱን አሁን ከዛ መጣ። አይ እኔ ገረመኝ። አንዋር ሳይሆን ሰይድ የሄደበት ርቀት ነው አየከው። እሱን የማግኘት ስላልቻለ በወንድሙ በኩል አስላካ ማለት ነው። ምንድነው ፋይዳው? ምንድነው ጥቅሙ? እኮ አሁን እኔ ጀሚላን ብቻውን ወስዶ ሊያሳድጋት ነው፣ ለአዩ ወስዶ ሊሰጣት ነው። ሲጀመር እኔ ከአንቺ አንደበት ራሱ ማለት ነው የሆነች ቃል እንዲያልልሽም ብዬሻለሁ ስናወራ የሆነች ቃል ነበር የምጠብቀው። አንቺ እንደሷ ክፉ ሰው ብትሆኚ ማአት ነገር ተናግረሽ ብዙ ነገር መፍጠር ትችላለሽ። ግን እኔ ያገኳ ቀራሱ ዘው ጸጥ ላደርጋት እችላለሁ። ግን እኔ እንደነሱ አይደለም። እኔ ልቤ በክፋት አልተሞላም። እኔ እንደውም እኔ በጣም እልህ ነበረብኝ። የሰራሁት ቪዲዮ ነበረ ያገናኘን ብዬ ፎክሬ ነበረ። እንደውም
እሱ ላይ ብጠሪኝ ጥሩ ነበረ ልትገላት ነው? ኧረ አልገላትም። ምንም አላረግም። አልገልም። ስለምን መግደል ነው? ሰው አልገል በደንብ እንመክራት ነበር። በጣም አስረግጬ የምነግርህ ማለት ነው አንዋር፣ የኔና አንተ ወንድምነት እንዳይቋረጥ ከፈለክ በተጨባጭ በአስቸኳይ አለበለዚያ ግን ማለት ነው የማትወጣው ነገር ውስጥ ነው የምትገባው። ምክንያቱም ያደረግከው ነገር በጣም የሚደብር ነገር ነው። ይሄን የሚደብረውን ነገር ደግሞ ማለት ነው ለማስተካከል ሞክር። በማይሆን አካሄድ በማይደረግ እንዴ በሕፃን ልጅ በፍጹም በማይደረግ ነገር ነው የመጣው። ይሄ ማለት ሪስክ አለው። ይሄንን ሪስክ አያገባኝ የምትል ከሆነ የማትወጣው ነገር ውስጥ እንደምትገባ እወቅ። እየነገርኩ ነው። እኔ እዚህ ጋር ሱመያን ሳገኛት ፈልጌ አጣው ብዬ እዚህ ጋር ቪዲዮ እየሰራው ቁጭ ያልኩ እንዳይመስል ብዙ ሰዎች በትኘኝ ያለው። ስለዚህ ይሄንን ነገር ይሄን ቪዲዮ እንዳየህ በአስቸኳይ አምጣት። በቃ ሌላ ምንም አልልም። ለሰከንድ እንድትከፋ እንድታዘን አልፈልግም ሱመያ። አዎ ቪዲዮውን ይለቀቅ። ለኔ ግን አንቺን እምልሽ ማለት ነው መረጋጋት አለብሽ። በቃ እንድትረጋጊ ነው የምፈልገው። ተረጋጊ፣ አትጨናነቂ። ተገናኝተናል አይደል? ባንገናኝ ነበር መጀመሪያ እንደዚህ ነገር ሲኖር ለኔ ማሳወቅ ነበረብሽ። አይ እኮ አንተን ለሁሉም ነገር ማስቸገር ሼም ነው። ምን ችግር አለው? እኔ ሰለቸውሽ አልኩሽ። አይ አይደለም፣ ለሁሉም ነገርና ለሁሉም ነገር እንገናኝ፣ ለሁሉም ነገር ያው ዞሮ ደግሞ ምንም ቢሆን ምንም የሰይድ ወንድም ነህ አይደል? ችግር የለውም። እኔም ደግሞ ሳስበው በሁለታችሁ መሀል መግባት አልፈልግም። ሰው በእኔ ምክንያት እንዲጣላ አልፈልግም። የእናንተም ነገር ደግሞ በቃ ያስጠላል። ወይ ተነጋግራችሁ እንትን አላላችሁ ሰይድ ምናምን በቃ ልክ እንዳዩ ጭንቅላቱ እንደ እንቁላል ማሰብ ጀምሯል። በጤናው ይመስልሻል እኮ? ጤነኛማ አይደለም። በጤናው አይደለም። ይሄንን ነገር ደግሞ እንዴት ሊመጣ እንደቻለ ማሰብ አለብሽ። ተደጋጋሚ ስናገር ነበር። ያለ ምክንያት አይደለም። ጓደኛዋ ስታወራ የነበረው አልሰማሽም? አላምንም በመለው የማይሆን ነገር በገንዘብ ዙሪያ ገንዘብ ነው የምፈልገው። እሱማ አላየም ጎንደር ሄዶ የተጣፋ የተባለ። ስለዚህ ይኸውልሽ ቀድመሽ ለሌላ ጊዜ መጠንቀቅ ያለብሽን ነገር ነው አስረግጬ የምነግርሽ። ምንም አይነት ነገር ከመፈጠሩ በፊት የሰማሽውን ነገር አንድም ነገር ለኔ ነገር አስበሽ በደንብ ኳልኩሌት አድርገሽ። ለነገሩ አንዳንድ ጊዜ ሳይታሰብ የሚያስቸኩሉ ነገሮች ይመጣሉ ከሆነ በጣም በተረጋጋ መንፈስ እኮ እኔ ራሱ እኮ ካዩ አልተሻልኩም። እንዴት አስቦት ይሄንን ነገር ራሱ አድርጎ እኮ አልኩ ከኔ ሰይድ ያለበት መርዝ ነገር ራሱ በደንብ ተረድቶታል አንዋር እኮ። ሁሉም ናቸው እኮ እኔ ሁሉም እኮ ተመለሽ እያሉኝ እኮ ነው። ሁላችሁም እኮ ናቸው። አሁን ሰይድ ቤተሰብ እኮ ካዩ ጋር የሆነ እኮ የለም። ካንተ ጀምሮ ማለት ከእህቶቹ ጀምሮ አዩን አይኗን ማየት አይፈልጉም። ሲስተሮቹ አይኗን ማየት አይፈልጉም። እኔ ፈልጌ አውቃለሁ። እህቶቹ አይኗን ማየት እንኳን አይፈልጉም። አዎ አውቃለሁ። ሁሉም አንተን ነው የሚያግዙት። ሰይድ ራሱ በቃ አንተን ነው እንትን የሚሉት። የሆነ ነገር ራሱ ሲኖር ወይኔ ዑመር ለምበሷ ምክንያት እንደዚህ ሆናችሁ ነው የሚሏችሁ እኮ። ስለዚህ በቃ ማለት አዩን የሚፈልጋት የለም። ግን እኔ እዛ ውስጥ ይሄን ነገር አልተጠቀምኩበትም። እኔ አሁን የቤተሰብ ፍቅር እነሱ ስለሚወዱኝ ምናምን ብዬ ይሄን ነገር እኔ ያልተጠቀምኩበትም። ላዩ መጥፎ ነገር አላረኩበትም። እሷ ግን ገና ለገና በቃ ገና ለምን እሷን ተከተላት? እቺ አሮጊት፣ እቺ ሰራተኛ፣ እቺ ምናምን፣ እቺ ልጅ የማይሉኝ የለም። አሁን አንቺ ላይ አሁን ራሷ ላያት እንዴት እንደደነገጠች። አዎ መሰናክሎች የሚመጡ ነገሮች አሉ። መሰናክሎች የሚባሉት ደግሞ ልክ እንደዚህ አይነት ነገር መማሪያ ነው የሚሆነው። ገባሽ አይደለ? መሰናክል ሲመጣ ደግሞ መሸነፍ የለም። አንቺ ላይፍሽን አስቀጥይ፣ ካሬሽን ንግስናሽን እንዲያስቀጥ አሁን እረፍት ታደርጊያለሽ። ምንም አትጨናነቂ፣ ምንም አታስቢ። እኛ ፍለጋችንን እንቀጥላለን። ይሄን ቪዲዮ አይቶታል። ካላመጣ ደግሞ እኔ ምን እንደማደርግ አሳይሻለሁ። ውሎ ሳያድር ማለት ነው። ሰይድም ብትሆን ይሄንን ቪዲዮ ካየ ውሎ ሳያድር ንገረው ለአንዋር ልጅቷ ውጭ እንድታድር ራሱ እድል እንዳይኖር። ይሄንን ነገር ደግሞ ማለት ነው በአስቸኳይ አንተ ራሱ እጅግ በጣም የማይሆን ነገር እንደሚፈጠር አስብ። አብራክህ ነች አሁን የጠፋች እያለን ያለ ነው። ስለ አብራክ ልጅህ ነች። ስለ ልጅህ ተጨንቀ ደግሞ በአስቸኳይ እንዴ የተሳሳተ ነገር ውስጥ ነው ያላችሁ። የባሰ ጭራሽ እያራክን ያለው ነገሮችን ሁሉ ማለት ነው። በአስቸኳይ መልስ ስጠን እና አንዋር ልታመልስ ሰይዶ አኩሞ ቪዲዮ ካን አርግቴ ነው ሱመያን ኡፍቲ አዘርቲ አንዋር ጀሚላ ጀላ ፍለቴ እርገገነማቲ በርባዳ ጅራ ካሪን ጌስ ነገር ላይ ብልብሊሳን ደረጉ አኩማ ቪዲዮ ካን አርግቴን አንዋሪን አካ ዳኢማ አብረት ዴቢሱ ኢቲሚ አሲኑሌ እሲ ወጅ ጭንቀማ ጅራ
daa'imti immoo ala buluu hin dandeettu waan taateef dirqama akkuma viidiyoo kana argiteef Anwaar illee taanaan deebisuu qabda daa'imni haadhatti deebi'uu qabdi karaa biroo buluu qabdu አዎ በቃ ውጭ ማደር አትችልም በፍጹም ውጭ ማደር የለባትም ምር ህፃኗ ውጭ ማደር የለባትም በቃ እሱም እያለ ያለው አንዋር ይሄንን ሰይድም ይሄንን ቪዲዮ እንዳያችሁ በአስቸኳይ ጀሚላ መልሱለት